ልብስ ማለት ነውርን የሚሸፍን ነው ብሎ ካሰበ ሰው ፋሽን በወጣ ቁጥር ልቡ ፈርጦ አይሞትም። ልቡ ፍርጥ ብሎ እኮ ነው ሰው የሞተው ማለት ነው። ሰው እንዴት መከራ እንደሚያይታችሁት ሲቋጥር ሲፈታ ሲያንዘላዝል ነው የሚውለው እኮ በቃ እንደ አህያ ውርንጫ ገመድ ነገር በዚህ ያንጠለጥል በዚህ ሲለው መከራውን እና ሰው አሁን እንግዲህ ሰምታችኋል አይደለም? በዓለም ከፍተኛው የዓለም ወጪ አንደኛው ኮስሞቲክስ ነው፣ ሁለተኛው የጦር መሳሪያ ነው። በዓለም ላይ ከሚወጡት ወጪዎች ማለት ነው ሰው የሚቀባባው ነገር ማለት ነው። መከራውን አይቶ ነው መከራውን መከራውን ነው የሚያየው። አመለካከቱ እኮ ነው አመለካከቱ ነው። እኔ አሁን ሳልቀባም ውብ ነኝ ብሎ ካሰበ አንድ ሰው ያን ሁሉ ነገር አያከስርም። እኔ ኢትዮጵያ ዝማ እንዲያ ሁሉ መከራውን ሲብለጨለጭ እንደው ምኑን በልቶ እያደረሰ እንደው ሰውማ ሀብታሙ ነው ማለት ደግሞ ከዚሁ ከኢትዮጵያ ኑሮ ውድነት ለቅባት ተወጥቶለት ማለት ነው። እና እኔ የምነግራችሁ ያለ አመለካከታችን እጅግ አድርጎ ማንነታችንን ይወስናል። ዓለም ለእኔ ምኔ ነው ብሎ ማሰብ። ከቃሉ ጋር ናችሁ። አሁን እንቅልፍ ደስታው የሆነ ሰው አለ። ደስታው በቃ እኔ በቃ ካልተኛው ደስ አይለኝም ብሎ ዝም ብሎ እንዳምባዛ እናቴ እንደዛ ብሎ የሚነቃ ሰው አለ። አሁን ጠዋት አመለካከቱ ነው ሰው የሚያስተኛው። አሁን ሰው ሰይጣን እንትን ይሁን እስቲ ሰይጣንም ሊሆን ይችላል። ዋን የመጀመሪያው ግን አመለካከቱ ነው። ስለ እንቅልፍ ያለን አመለካከት እንቅልፍ ደስታ አይደለም። እንቅልፍ ማረፊያ ነው። ማረፊያ በቃ ስጋዬ እንዲያርፍ የሚያደርገው እንደዛ ብሎ ላሰበ ሰው አሁን አባቶቻችን ብዙዎቹ እንደው የድሮዎችን ጻድቃንን ተዋቸው። አሁን የምናውቃቸው እንኳን ትልልቅ አባቶች አሉ። አረጋውያኑ በተጋድሎ የበሰሉት እነሱ አሁን ዝም ብለው ሲጸልዩ አድረው ከጉልበታቸው ላይ አንገታቸውን ጣል አድርገው ትንሽ አርፈው ይለቃቸዋል። ድካ ማረፊያ ነው ብለው ስላሰቡት ነው። ስጋዬን ካሳረፍኩት በቃኝ ብለው። ቅዱስ አርሳኔዎስ የሚባል ቅዱስ አባት ወደ ምስራቅ ዞሮ ጸሎት ይጀምርና ፀሐይ ወጥታ ማለት ነው ፀሐይቱ ሲጸልይ ውሎ ፀሐይቱ ገብታ ሲጸልይ አድሮ ፀሐይቱ ተመልሳ በምስራቅ ስትወጣ ንሳ መክፈልተከ ኦሃካይ ስጋ አንተ ክፉ ስጋ እስኪ ድርሻህን ትንሽ እንካረፍ ብለው ትንሽ አርፈው ይነሳ ነበር ቅዱስ አርሳኔዎስ። ስለዚህ እንደዚህ አመለካከታችን እጅግ አድርጎ ይወስነዋል። ለምሳሌ አንድ ሰው ጓደኛ ሲያበጅ